አያቴም አባቴም መምህር ነበሩ እኔም መምህር ነኝ አያቴም ወሬኛ አባቴም ወሬኛ አንተም ወሬኛ ነህ ማለት ነው የወሬ ሽግግር ማለት ነው ነገር እኮ እንደዛ ሆነ አያቴ ይበደር ነበር አባቴ ይበደር ነበር ብታይ አባቴ እየተበደረ ነው ያስተማረኝ ደሞ ሙያ ነው ብለን ማለት ነው ከዛስ አንተም ደሞ ምርጥ ተበዳሪ ሆነ የበሽታ እኮ አደገብን የዘርም የዜግነትም የመንግስታትም ሆነብን እኮ እስኪ ታሪክ በኔ ጋር ይቁምበል እኔ ጋር በቃ ከኛ ቤተሰብ እኔ ወጣው ከዚህ በኋላ አስቆምኩት የሚል ሰው ነው መንፈልገው ገብቷቸዋል አይደል የሆነ ሰዓት ጄኔሬሽን ኤችአይቪ ቫይረስን አመጣና የማይዳን በሽታ ሸጋገረብን ይሆነ አሁኑ ጄኔሬሽን ደግሞ የማይዳን ካንሰርን አመጣና የማይዳን ትውልድ ገዳይ በሽታ ሸጋገረብን ትንሽኛ ደግሞ ሰልጠናልና ስደት ጀመርን የማይቆም ስደት ጀመርና ከዚህ በኋላ ስደትን መርህ አደረግነው እንዲኮ በዚህ የመጣው ጄኔሬሽን ሁሉ መከራ ነው እንደሚያወርሳል መከራ ነው እንደምንፈለም መከራ ነው እንደምንፈራሰፈው ህመም ስደት ድህነት አሁን የመጣው ጄኔሬሽን ደግሞ ቆንጆ ጦርነት ፈለሰፈና ያው ጦርነትን ያወራረድን ነው እንዴ እስኪ ከዚህ በኋላ ስኬትን የሚያወራርድ ጀግና ትውልድ ባንተ ይጀመር ነው አንተ ከትንሿ ጀምሮ ወደ ትልቅ ስታድግ ሀገርን ካንተ በኩል ግዳረካት ቁጠረው ላንተ ብቻ አይደለም አባቴ አንተ ስራ ስትጀምር አንድ ስራ አጥ ተቀነሰላት ከሀገርህ ላይ አንተ ሰው ስትቀጥር አንድ ስራ አጥ ቀነስከላት ከሀገርህ ላይ አንተ ግብር መክፈል ስትጀምር አንድ ገቢ የሚያስገባ ዜጋ ፈጠርክ ለሀገርህ ባንተ ስር ብዙዎቹ ሲፈጠሩ ብዙ ለሀገርህ የሆነ አስተዋጽኦ ያረክ ነው ያንተ ለውጥ ላንተ ብቻ አይደለም በላይ አትክልትና ስፔዛ በመመስረቱ ከ100 በላይ ሰራተኞች የሥራ ዕድል ፈጥሯል ከ10 በላይ ሚሊዮነሮችን ፈጥሯል ከ1000 በላይ በቀን አገልግሎት ይሰጣል እንዳጠቃላይ ለ100,000 ሸማቾችና የብዙ ሺህ አምራቾችን ምርት በቀላሉ ወደ ገንዘብ መቀየርና ለስኬት ችሏል ብዙ ሹፌሮች በሎጂስቲክ አሽከርካሪነት ስራ አግኝተዋል ብዙ ጫኛ አውራጆች ብዙ አስተናጋጆች ብዙ ካሻሪዎች ብዙ ማርኬት አጥኚዎች ብዙ ግዢ ክፍል ላይ ሙያቸውን የሚያፈሱ ሰዎች የሥራ ዕድል አግኝተው በልተው እንዲያድሩ ብቻ ሳይሆን የራሳቸውን ድርጅት እንዲገነቡም ሚሊዮነርነት በር ላይ የደረሱም የገቡም እየገቡ ያሉም እየተንደረደሩ ያሉንም ፈጥሮ ከዚህ በላይ ለሀገር ዜጎች ይገባቸዋል ብለው 1.5 ሚሊዮን ዜጎች ሚሊዮነር ለማድረግ እስካሁን ባለችው ብቻ 12600 ሰዎች ደግሞ ወደ ሚሊዮነር ነበር አምጥቷል ወንድሜ 12000 ምናምን ሰው ቀጣይ አመት ላይ ከፍተኛ ግብር ከፋይ ሲሆን ሀገር መገንባት እንደዚህ ነው ወይስ ሌላ ይነቋንቋለው እንደዚህ እኮ ነው የሚገነባው ይሄ ሁሉ ታምር በ1500 ብርና በ8 አመት ውስጥ የመጣ ነገር ከባድ አይደለም ታዲያስ ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ከዚህ ቀላል አለ እንዴ